አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። እንኳን ደህና መጣችሁ። ከመጀመራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ላይክ በማድረግና የደውል ምልክቱን በመጫን ሁል ጊዜ አዳዲስ ክፍሎች እንዲደርሷችሁ አድርጉ። ሀሳባችሁን በኮሜንት አጋሩን። እያንዳንዱን አስተያየታችሁን በጥንቃቄ አነበዋለሁ። በጊዜ ሰሌዳ ውስጥ አላህ ሱብሓነሁ ወተዓላ የመረጣቸው ልዩ አውራዎች አሉ። ሳምንታትን በጁምዓ፣ ወራትን በረመዳን፣ ሌሊቶችን በለይለቱል ቀድር እንዳስበለጠ ሁሉ ቀናትን ደግሞ በ10 የዙልሂጃ ቀናት አስበልጠዋል። ከቁርአን አንቀጾች፣ ከነቢያችን ሰለላሁ ዐለይሂ ወሰለም ንግግሮችና በታሪክ ውስጥ በእነዚህ ቀናት ከተከሰቱ ድንቅ ታሪኮች ጋር አብረን እንቆያለን። አላህ ሱብሓነሁ ወተዓላ በሱረቱል ፈጅር ላይ በጎህ እምላለሁ በ10ሩም ሌሊቶች ይላል። ታላቁ የቁርአን ተርጓሚ ኢብኑ ከሲር እንደገለጹት እነዚህ 10 ሌሊቶች የዙልሂጃ 10 ቀናት ናቸው። አላህ በአንድ ነገር ከማለ የዛ ነገር ታላቅነት ይረጋገጣል። በሌላ የቁርአን አንቀጽ በሱረቱል ሐጅ ቁጥር 28 ላይ ታዋቂ በሆኑ ቀናት ውስጥ የአላህን ስም ያወሱ ዘንድ ይላል። እነዚህ ታዋቂ ቀናት ተብሎ የተጠቀሱት እነዚህ 10 ቀናት እንደሆኑ ኢብኑ አባስ ረዲየላሁ አንሁ ነግረውናል። ይህ የሚያሳየው እነዚህ ቀናት አላህ ዘንድ ያላቸውን የከበረ ስፍራ ነው። ኢማሙ ቡኻሪ እንደዘገቡት ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በእነዚህ 10 ቀናት ውስጥ እንደሚሰራ መልካም ሥራ አላህ ዘንድ ይበልጥ ተወዳጅ የሆነ ሥራ የለም። ሰሃቦችም ጠየቁ፣ የአላህ መልእክተኛ ሆይ በጅሃድ በመታገል እንኳን ቢሆን አይበልጥምን? ነቢያችንም ሰለላሁ ዐለይሂ ወሰለም በጅሃድም ቢሆን አይበልጥም፣ በገንዘቡና በነፍሱ ወጥቶ ሳይመለስ የቀረ ሰው ሲቀር ብለው መልሰዋል። እስቲ ያስቡት፣ በእነዚህ ቀናት የምታደርጉት አንዲት ሱብሓነላህ ወይም የምትሰጡት አንዲት ብር ሰደቃ በሌላ ጊዜ ከሚደረግ ታላቅ ተጋድሎ በላይ አላህ ዘንድ ሚዛን ይደፋል። እነዚህ ቀናት ከታሪክ ጋር ጥብቅ ቁርኝነት አላቸው። የታላቁ ነቢይ የኢብራሂም ዓለይሂ ሰላም ታሪክ የሚጀምረው እዚህ ጋር ነው። በዙልሂጃ 8ኛው ቀን ኢብራሂም ዓለይሂ ሰላም ድንቅ ህልም አዩ። ልጃቸውን ኢስማኤልን ሲያርዱ በ9ኛው ቀን የአረፋ ቀን ህልሙን ከአላህ መሆኑ በእርግጠኝነት አወቁ። በ10ኛው ቀን ደግሞ የኢድ ቀን ትዕዛዙን ለመፈጸም ተነሱ። ይህ ታሪክ ጭካኔ ሳይሆን ፍጹም ተገዥነትን የሚያሳይ ነው። ልጃቸው ኢስማኤል አባቴ ሆይ የታዘዝከውን ሥራ ኢንሻአላህ ከታጋሾች ታገኛለህ ያለው በእነዚህ ቀናት ነበር። አላህም በታላቅ በግ ቀይረላቸው። እኛ ዛሬ የምናርደው ኡዱህያ የዚያ ታላቅ የታሪክ ትውስታ ነው። አንድ አይሁዳዊ ወደ ዑመር ኢብኑል ኸጣብ ረዲየላሁ አንሁ መጣና እንዲህ አለው፣ እናንተ ሙስሊሞች የምታነቡት አንዲት አንቀጽ አለች። እሷ በእኛ ላይ ብትወርድ ኖሮ ያችን ቀን በዓል አድርገን እንይዛት ነበር። ዑመርም የትኛው አንቀጽ ነው ሲል ጠየቀው። አይሁዳዊው ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ አልማኢዳ የሚለውን አነበበለት። ዑመርም ፈገግ ብሎ ይህቺ የወረደችበትን ቀንና ቦታ እናውቃለን። ነቢያችን ሰለላሁ ዐለይሂ ወሰለም አረፋ ተራራ ላይ ቆመው በጁምዓ ቀን ነበር የወረደችው አለው። አዎ እስልምና ሙሉ ሆኖ የተጠናቀቀው በእነዚህ 10 ቀናት ውስጥ በተለይ በአረፋ ቀን ነበር። ታላቁ ሊቅ ኢብኑ ሐጀር አልአስቀላኒ እንዲህ ይላሉ፣ የዙልሂጃ 10 ቀናት ልዩ የሆኑበት ምክንያት ዋና ዋናዎቹ የአምልኮ ዘርፎች ሶላት፣ ጾም፣ ሰደቃና ሐጅ በአንድ ላይ ስለሚገኙ ነው። ይህ ደግሞ በሌላ ጊዜ አይገኝም። ሸይኹል ኢስላም ኢብኑ ተይሚያ ሲጠየቁ የረመዳን የመጨረሻ 10 ቀናት ይበልጣሉ ወይስ
የዙል ሂጃ 10 ቀናት። መልሳቸው ድንቅ ነበር። ቀናቱን ካነጻጸረ የዙል ሂጃ 10 ቀናት ይበልጣሉ። ምክንያቱም የአረፋ ቀን ስላለበት። ሌሊቶቹን ካነጻጸርን ግን የረመዳን 10 ሌሊቶች ይበልጣሉ። ምክንያቱም ሌይለቱል ቀድር ስላለበት። ታዲያ ይህን ያህል ካወራን ምን ልንሰራ ይገባናል? አንደኛው ጾም መጾም፣ ከ1 እስከ 9 ያሉትን ቀናት መጾም። በተለይ የአረፋን ቀን መጾም የ2 ዓመት ወንጀልን ያስምራል። ሌላኛው ተክቢራ ማድረግ፣ አላሁ አክበር አላሁ አክበር እያሉ አላህም አላል። አቡ ሁረይራ ረዲየላሁ አንሁ ወደ ገበያ ወጥተው ድምፃቸውን ከፍ አድርገው ተክቢራ በማድረግ ሰዎችን ያስታውሱ ነበር። ሌላኛው ተውበት ማድረግ፣ ወደ አላህ መመለሻ ትልቁ ወቅት አሁን ነው። ሌላኛው ከምናደርገው አንዱ ኡዱህያ ማድረግ ነው። አቅም ላለው ሰው ታላቅ ምንዳ ያለው ሥራ ነው። እነዚህ ቀናት እንደ ደመና በቶሎ ያልፋሉ። ጥያቄው ግን ቀናቱ መጡ ወይ ሳይሆን እኛ ለቀናቱ ምን አዘጋጀን የሚለው ነው። እድሉ እስካለን ድረስ እንጠቀምበት። አላህ መልካም ሥራችንን ይቀበለን። ይህ ቪዲዮ ለሌሎች እንዲደርስ ሼር በማድረግ የኸይር ሥራ ተካፋይ ይሁኑ። ሰብስክራይብን በማድረግ ቤተሰብ ይሁኑ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።